بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه زاري كفل سدست يفقه تمرتاتشين أنه جمرال بلفو سلا دم تناقرن نبر نجاسانا طهاري هونو دموچن زاري حيد لا يالو انستوچنا የወሊድ ደም ላይ ያሉ እህቶች በእነሱ ላይ እርም የተደረጉ ነገራቶችን የምንዘረዝር ይሆናል። የመጀመሪያ ሶላት ነው። ማንኛውም እንስት የሐይድ ደም ላይ ሆና ወይም ደግሞ የወሊድ ደም ላይ ያለች ሶላት በሷ ላይ እርም ነው ማለት ነው፣ አይቻልም። ሁለተኛው ደግሞ ጾም ነው። ጾምም እንደዚሁ አይቻልም። ሶስተኛ እርም ከተደረጉ መካከል ጠዋፍ ነው። ጠዋፍ በዚህ ሁኔታ ላይ እያሉ እርም ነው። ይሄም አራተኛ ድኹሉል መስጂድ መግባት ነው። ይሄም የተከለከለ ነው። አምስተኛ ሙስሐፍን መንካት፣ ይሄም እርም ነው ማለት ነው። ስድስተኛ ጅማዕ ማድረግ፣ ይሄም እርም ተደርጓል ማለት ነው። ሌላኛው በዚህ ሁኔታ ላይ ያሉ ጠላቅ እርም ነው፣ አይቻልም ማለት ነው። የበሽታን ደም ከሐይድ ደም በምን እንለየዋለን የሚለው ሶስት የተለያዩ ሁኔታዎች ይኖሩታል። የመጀመሪያ የምንገልጸው አንድ እንስት የታወቀ የሆነ ልምድ ይኖራታል። ያ ልምድ ካለ ይሄኛው የሐይድ ደም ማለት ነው የሚመጣበት የታወቀ የሆነ ጊዜ ካለ፣ የበሽታ ደም ደግሞ ከዛ ውጭ እንደሚመጣ ግልጽ ይሆናል ማለት ነው። ሁለተኛ ደግሞ የሐይድን ደም ከበሽታ ደም በምን አይነት ሁኔታ ይለያል የሚለው የመጀመሪያ በከለሩ ነው። ሁለተኛ ደግሞ በውፍረትና በቅጥነት ነው። ሌላኛው በሽታ ነው ማለት ነው። በእነዚህ ጉዳዮች ሊለይ ይችላል የበሽታ ደም ከሐይድ ደም ማለት ነው። ሶስተኛ ደግሞ ልምድም የሌላት ልትኖር ትችላለች። እንደገና የመለየትን ብቃት ላይኖራት ይችላል እና አዲስ ጀማሪ ከሆኑ እንደ ማንኛውም ወይም ደግሞ አብዛኛው ሴቶች እንደሚፈጽሙት ማድረግ የተወደደ ነው ማለት ነው። 6 ቀን ወይም ደግሞ 7 ቀንን በግምት በመቁጠር ሌላውን የበሽታ ደም ነው በማለት መጠቀም እና በዚህ ስርዓት ማሳለፍ ይቻላል ማለት ነው። ቀጣይ የምናየው ኪታቡ ሶላህ ነው። ሶላትን በተመለከተ የሚዳስስ ምዕራፍ ነው። ሶላት በቋንቋ ደረጃ ዱዓ ማለት ነው። አላህ ሱብሓነሁ ወተዓላ ይህን ሶላት ለየት ባለ ሁኔታ በእኛ ላይ ግዴታ አድርጎታል ማለት ነው። የተደነገገው በላይኛው አጽናፈ ዓለም ነው። ረሱል ሰለላሁ ዐለይሂ ወሰለም ከ7ቱ ሰማያት በላይ በተደረገላቸው ጥሪና ግብዣ ከአላህ ሱብሓነሁ ወተዓላ ተቀብለው የመጡት ትልቅ አማና ነው። ይሄ አማና በእኛ ላይ ግዴታ ነው፣ በ24 ሰዓት 5 ጊዜ ማለት ነው። ይህንን የዒባዳ ግዴታችንን በምን አይነት ሁኔታ ማሳለፍ እንዳለብን የሚዳስስ ርዕስ ነው ማለት ነው። የሶላት ደረጃው ላይኛው አጽናፈ ዓለም መደንገጉና ግዴታ መሆኑ ብቻ ሳይሆን ከእስልምና ማዕዘናቶች ከአምስቶቹ ሁለተኛ ደረጃ መሆኑ ሌላ ትልቅ ፈድል እና ትልቅ ደረጃ እንዳለው ያመለክታል ማለት ነው። ሌላኛው ትልቅ ቦታ እንዳለው የሚያመለክተው የወንጀል መሰረዣ መሆኑ ነው። እነዚህ 5 የተለያዩ ሶላቶች በመካከላቸው የተፈጸመውን ስህተት ለማሰረዣ ሰበብ አላህ አድርጓቸዋል። ይህም ደረጃቸውን ያመለክታል ማለት ነው። ሌላኛው ሶላት ሙስሊሞች ዘንድ ትልቅ ቦታና ደረጃ ሊሰጣት የቻለበት ምክንያቱም ሰዎችን ከተለያዩ የዱንያ ጭንቀት ትገላግላቸዋለች፣ እረፍትን ትሰጣቸዋለች ማለት ነው። ሌላው በአላህ ሱብሓነሁ ወተዓላ እና በባሮች መካከል የሚደረግ የሚስጥር ጭውውት ነው ማለት ነው። ሌላኛው ደግሞ ከመጥፎና ከአጸያፊ ተግባራት ትከለክላለች። በወቅቱ እሷን መስገድ የተለየ የሆነ ታላቅ የአላህን ውዴታ የሚያስገኝ ትልቅ ዒባዳ ነው። ሌላኛው ደግሞ የመጀመሪያ ማንኛውም
ባሪያ ማለት ነው አላህ ስብሓነሁ ወተዓላ ጋር የመጀመሪያ የሚተሳሰበው ሶላት ነው ማለት ነው። እነዚህ የሶላትን ደረጃ አመላካች ናቸው ማለት ነው። በማንኛውም ሁክሟ ደግሞ በማንኛውም ሙስሊም ላይ ግዴታ ነው ማለት ነው። የተዋት ሰው ሶላት የማይሰግድ ሰው ሙስሊም ነኝ ብሎ ቢያስብ እንኳ ከዲን አልኢስላም እንደሚወጣ የተለያዩ ሐዲሶች አመላክተዋል ማለት ነው። ሌላኛው አዛንና ኢቃምን በተመለከተ ነው። አዛን ትልቅ የሆነ ደረጃ አለው በኢስላም ማለት ነው። ደረጃቸው የገዘፈና ሊታወቅ የማይችል ግን በጣም ትልቅ የሆነ ደረጃ ከተሰጣቸው የኸይር ስራዎች መካከል አዛን በዋነኛነት ተጠቃሽ ነው ማለት ነው። አንድ ሰው አዛን ለሚያደርግ ሰው ቅድመ መስፈርቶች አሉ። የመጀመሪያ ሙስሊም መሆን አለበት። ሁለተኛ ጤናማ አእምሮ ሊኖረው ይገባል። ሶስተኛ ወንድ መሆን አለበት። አራተኛ ደግሞ አዛን በሚያወጣ ሰዓት ወይም አዛን በሚል ጊዜ ወደ ቂብላ መቅጣጨት አለበት። ሌላኛው መቆም መቻል አለበት። እነዚህ መስፈርቶች ከተሟሉ አንድ ሰው አዛን ማድረግ ይችላል ማለት ነው። አዛን አድራጊው ሰው ላይ እነዚህ አይነት መስፈርቶች ካየን አድማጩ ላይ ደግሞ እንደሚከተለው ማለቱ ይወደዳል ማለት ነው። ሙአዚኑ የሚለውን ተከትሎ አብሮ ማለት ይኖርበታል። ሐየ ዐለ ሰላህ የሚለው ላይና ሐየ ዐለል ፈላህ የሚለው ላይ ግን ላ ሐውለ ወላ ቁወተ ኢላ ቢላህ የሚለውን ዚክር ማድረግ ነው ማለት ነው። ሌላውን ሙአዚኑ እንደሚለው አብሮ ማለት ነው። ከዚህም በኋላ ዱዓ اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقاما محمودا يالسو رسول صلى الله عليه وسلم شفاعة يمياقين هنا المالتنا النزيهن دعوة بمحفظ هنن تلك فضل لما قنيت مت أدف ربنا ليال نزاريون تمرتاجنا بزيه يمن جرسي هنا جعلني الله وإياكم ممن يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.